እናንተ ግን የዛሬ ዓመት አለ ከዛሬ ዓመት ውጭ ያሉን የዛሬ 5 ዓመት አንለያየም። አዲስ አበባ ነበር የምንኖረው ከሌላ ቦታ ነው የመጣ ነው። ገባችሁ? ሶሻል ሚዲያን ብቻ ተማምነን እምነት ብቻ ይኖራችሁና ሳም የምትለው ነገር ካለ ደስ ያለህን ነገር ፔስማ ልብለው። የመጀመሪያው ጥያቄ ለሳሚ እዚህ ቡድን ውስጥ በመሆንህ ምን ተሰማህ? ይቅናሽ። አንዱም መብቴ ነው ደስ ያለ ሁለት ልወስድ ነበር እንደው። እሺ እዚህ ቡድን ላይ በመሆንህ ምን ተሰማህ ይላል። ይገርባችኋል፣ ድምጻችሁም ይሰማኛል፣ ንግግራችሁም ይሰማኛል፣ ሁኔታችሁም ስሜታችሁ ቃጀው እንዴ በጣም እኔ እንደዛ አይደል ያላዩ። ኦኬ ግን ወደ ጉዳዩ ስንገባ የምር አብሬያችሁ በመስራቴ ምናምን እዚህ አሰቲም ሆነን ምንሰራቸው ነገሮች ምናምን በጣም ይመቹኛል። በጣም ደስተኛ ነኝ እና እንደ እግዚአብሔር ፍቃድ ደግሞ በጣም ትልቅ ደረጃ ደርሰን ይህንን ቪዲዮ ምናልባት ከተወሰኑ ጊዜያት በኋላ ምናምን እያየናቸው በጣም ልንገረም እንችልባቸው አይነት ቡድን ነንና በጣም እግዚአብሔር ይመስገን በእውነት ለዚህ ላደረሰን ላስጀመረን እንዲሁም ደግሞ ለሚያስቀጥለን መድኃኒዓለም ክብሩን ይውሰድ ብዬ ሲጀምር ስቀጥል ደግሞ ማለት ነው በጣም ደስተኛ ነኝ ከዚህ ቡድን ጋር አብሬ በመስራቴ። ካቢራማን በሰላም ቀረጻን ጨርስ እና በጣም ደስተኛ ነኝ። ይሁን ይሄ ነው በቃ ውስጤ በደስተኝነት ደስ አሉ። ኬሊዛ አንቺስ? እዚህ ቡድን ላይ በመሆኔ ደስተኛ ነኝ። እግዚአብሔርን አንደኛ ሴት ከ3 ወንዶች መካከል አንደኛ ሴት እንክብካቤ አለው። ላይክ እውነት ደስ ይላል በጣም እንደ ልጅ የስለት ልጅ የስለት ልጅ እንኳን አይደለሁም፣ ግን ንግግሩ አምር ፊቱ አምር እንክብካቤ አለው። ትሪት ያርጉኛል እንደወንዱ በቃ አላቅም፣ ግን ደስ ይላል በጣም አሪፍ ነው። እድለኛ ነኝ ማርያምን። ደግሞ ብቸኛ ሴት ስትሆን ቃል የለኝም ጋይስ፣ ማርያምን ቃል የለኝም። ደስ ይላል በጣም። እስኪ ዋሴ ካንተም አሪፍ ምላሽ እንጠብቃለን። ያው ጥያቄው ተመሳሳይ ነው። እዚህ ቡድን ላይ በመሆን ምን አይነት ስሜት ተሰማክ ነው? ያው እንግዲህ ደስተኛ ነኝ በጣም። ኤቲም እንዳጀማመራችን አልነበረም። አሁን ላይ ያለንበት ደረጃ እግዚአብሔር ይመስገን በጣም ደስ የሚል ነው። ከዚህም የተሻለ ደግሞ ደረጃ ላይ እንደርሳለን። እዚህ ቲም ላይ በመሆኔ በጣም ደስተኛ ነኝ። ለምን ከየት እንደተነሳን አነሳሳችንን በሙሉ ስለማቀው ያው እንግዲህ እግዚአብሔር ካለ ከዚህ የተሻለ ደረጃ ላይ ደርሰን ነገ ደግሞ ለመመሰጋገንም እንበቃለን ብዬ ሙሉ እምነት አለኝ። ወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ምን ነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም ዘዊዲንግ ካሸር ነው የሰርግ ቤቱ ሳውሽ። ኦኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ አችል። ያው እንግዲህ ወሬም አላብዛባችሁ ይሄን ይመስላል። ቤንዚ አንተ ጋስ ምን አዲስ ነገር አለ? ከዚህ ቡድን ጋር በመሆን ምን አይነት ስሜት ተሰማህ ነው የመጀመሪያ ጥያቄ። ጀስት እኔ ከዚህ ቡድን ጋር በመሆኔ በጣም ብዙ ጥልቅ ስሜቶች አሉኝ። ወይኔ ትላለህ ማለት በጣም ደስ ይለኛል ከነዚህ ቡድኖች ጋር በመሆኔ። እኔም እንደ አንድ ቲም አንድ ሰው ሆኜ አይደለም እዚህ ቲም ጋር ገባችሁ፣ አራቱንም ተላብሼ ነው ጀስት ከክሩ ጋር እንትምለው። ምክንያቱም ምንም ባልነበረን ሰዓት ምንም ነገር ባልሆነ ሰዓት ነበር የተገናኘ ነው። ኦብቪየስሊ ከ460 ምናምን ሺህ ፎሎወርስ በላይ ቲክቶክ ላይ ኖሮን ምንም ብር ሜክ አላደረግንበትም፣ ምንም ገንዘብ አልሰራንበትም። ግን ያ ገንዘብ አለመስራታችን አልበተነንም። ገባችሁ፣ እንደ ክሩ ሆነን ዩቲዩብ ላይ መጣን። እግዚአብሔር ይመስገን ዩቲዩብ ላይ በትንሽ ጊዜ ውስጥ አሪፍ ሰብስክራይብ፣ አሪፍ ኮሜንቶች፣ አሪፍ ቤተሰብ አገኘንበት። ገባችሁ? እና ይሄ ቲም ለኔ በጣም ትልቅ ቦታ ያለው ቲም ለማለት ፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ትልቁን ቦታ ያሳየን። ድንግል ማርያም ብቻ አለው ተበለን። እኔ እግዚአብሔር ሁሌም ባዮሌ የምለው ነገር አለና ኩኬለሽ ማርያም ለኔ ትልቅ ቦታ ያላት እሷ እግዚአብሔር ታውቃለች። አይበተነን። እውነት እንደ ጸሎትም እንደ ምርቃትም ነውና ትልቅ ቦታ ታደርሰን እላለሁ። ቲም ጀማው ወዳችኋለሁ ሁላችሁንም እና በጣም ትልቅ ስሜት አለ ለጀማው። አመሰግናለሁ። አሁንም ለጉራሳው ኦኬ እሺ
ከዚህ ቲም ምን አይነት ስራዎች ከዚህ በኋላ እንጠብቅ? አሪፍ ነው። ከዚህ በኋላ ለኦዲየንሶቻችን ለቤተሰቦቻችን ማለት እንደ እግዚአብሔር ፍቃድ ከአድማስ እስከ አድማስ እየዞርን ነው ለናሳያችሁ የምናስበውም ያቀርነውም እንደ እግዚአብሔር ፍቃድ ዓለምን ሙሉ እንዞራታለን ማለት ነው እና የምትፈልጓትን እያንዳንዷን ስፔሲፊክ ቦታ እያሳወቃችሁን እኛ ደግሞ በአካል ሄደን እየቀረጽን ምናየውን ለእናንተ እያሳየን ምንቀጥል ይሆናል እና በጣም ብዙ ነገር ከኛ ጠብቁ። እኛም ደግሞ አናሳፍራችሁም፣ እያንዳንዱን ነገር እናሳያችኋለን እና ከዓለም እስከ ዓለም ጥግ ድረስ አብረን እንዞራለን ከናንተ ጋር። ከዚህ በኋላ ከዚህ ቲም ምን እንጠብቅ? ምን ጥያቄ እኮ የለውም። ገባችሁ? በአንድ ወር ባልሞላ ጊዜ ውስጥ እንደዚህ አይነት ለውጥ ካሳየን ከዚህ በኋላ ምን ልናሳይ እንደምንችል መገመት አይከብድምና በጣም ብዙ ነገሮች ጠብቁ። ጀስት ኦብቪስሊ ስናስብ እኛ እስከ ዓለም ጥግ ሄደን ነው። ገባችሁ? የሆኑን ሰዎች አሉ ከፊት ለፊታችን እንደ ሮል ሞዴል ያዝናቸው ሰዎች አሉ። ቭሎግ ከዚህ በፊት ሲሰሩ የነበሩ ከውጭም ከሀገር ውስጥም እና እነሱ ሞዴሎቻችን ጀስት ቪዲዮ ላይ በስም ቢገባልኝ ደስ ይለኝ ነበረ፣ ግን እንደ ብራንድ ኢሹ ስለማይሆን ነውና እነዛን ሰዎች ተከትለን ገባችሁ? የዓለምን ዙሪያ ጥግ ነው ማሳየት የምንፈልገው ለእናንተ። በቃ እለት ተለት አንለያይም፣ አንድ ነን እና የዛው ውሏችንን ሁሉ ቀርጸን ማሳየት ነው የምንፈልገው። እግዚአብሔር ብሎ ከገንዘብ አኳያ የሆነ ነገር ቢኖረን እና በቃ ፈጣሪ ያውቃል ብዙ ነገር እናሳያችኋለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በደንብ ሰፖርት አድርጉን በኮሜንት እና በሰብስክራይብ። በጣም ነው የምናመሰግነው ፋሚሊ ስለሆናችሁን። 1800 ሰብስክራይብ ወደ 1.8 ወደ 2 ሚሊዮን ወደ 10 ሚሊዮን እንቀየራለን። አመሰግናለሁ። ያው ከዚህ በኋላ ከኛ በጣም ብዙ ነገሮችን ጠብቁ። ያው እንግዲህ የምንሰራቸው ቭሎጎች ቆንጆ ናቸው። ከዚህ የተሻለ ደግሞ የሚያማምሩ ቭሎጎችን በየቦታው አስፈሪ ቦታዎችንና የማይታመኑ አካባቢዎችን እየሄድን ቆንጆ ቭሎጎችን እየቀረጽን ለናንተ ለቤተሰቦቻችን በሰፊው እናደርሳለን። ያው እስከዚህ ድረስ ደርሰናል። ከዚህም በኋላ ቆንጆ ስራዎችን እንደምንሰራ ሙሉ እምነት አለኝ። ያው እናንተም እንግዲህ ቤተሰቦች አብሮነታችሁ አይለየን እላለሁ። ያው እንግዲህ አመሰግናለሁ። ከእናንተ ምን አይነት ስራ እንጠብቅ? እግዚአብሔር ከረዳን በጣም ብዙ አይነት ስራዎች እንሰራለን። ወደ ውጭ ምናምን ካናዳ፣ አሜሪካ እንጎበኛለን። ግን ይሄን የምናደርገው የእናንተ ሰብስክራይብ ማድረግ ሀሳባችሁ በኮሜንት ብጽፉልን ምን ማድረግ እንዳለብን ምን ማየት እንደምትፈልጉ ላይክ በብዙ ነገር እናንተ ሰብስክራይብ ስታደርጉን እኛ እንበረታለንና እግዚአብሔር ደግሞ ከኛ ጋር ነው እና እንግዲህ ሀሳባችሁን ንገሩን። ምን ማየት እንደምትፈልጉ ምን አይነት ታሪክ እየሄድን ምን እንድናሳያችሁ የምትፈልጉትን ቦታ እና ብዙ ነገር እንሰራለን። ይሄ ገና እየጀመርነው ነው ጋይስ፣ ይሄን እየጀመርነው ነው ላይክ እና ደግሞ አሁን ራሱ እያየን ነው። በጣም ሰብስክራይብ የምታደርጉ ፋሚሊዎቻችን ቴንኪዩ በጣም እግዚአብሔርን እበጠብጣለሁ። ጀምሬያለሁ። መስኪኗ ጀለሳችን መታለች። እንግዲህ ቤተሰብ ፋሚሊያንስ ቲማችን እንግዲህ ኦኬ እግዚአብሔር ይመስገን አሁን እዚህ ደርሰናል። ሁላችንም እንደነገርናችሁ ሁላችንም የየራሳችን ሀሳብ እንሰጣለን። እኔ እውነት ና እንችላለን ነይ ቸርስ እስቲ ሁላችንም እዚህ ጋር ይመቸን እና ሁላችንም ገባችሁ የሆነ መድረስ የምንፈልግበት ቦታ ነበረ። እንደነገርኳችሁ እዚህ አልነበረም፣ አዲስ አበባ አልነበረም የምንኖረው፣ ከሌላ ቦታ ነው የመጣ ነው። ገባችሁ? ሶሻል ሚዲያን ብቻ ተማምነን እምነት ብቻ ይኖራችሁና ሳም የምትለው ነገር ካለ ደስ ያለህን ነገር ወደፊት ስለሚቀመጥ ቪዲዮ እግዚአብሔር ይመስገን፣ የምር እግዚአብሔር ይመስገን። በጣም ትልቅ መንገዶች ማለት ከዚህ በኋላ ብዙ መንገድ መሄድ እንደምንችል ማለት ራዕይ ማለት ይቻላል እንደ ራዕይ ያየናቸው ነውና እግዚአብሔር ይመስገን። በጣም ብዙ መንገድ እንደሚያስኬደን ምናምን ደግሞ በጣም እርግጠኛ ነኝ። ስለሁሉም ይመስገን። ኦኬ ዋሳም ደስ የራስን ሀሳብ። እሺ እኔ ያው እውነቱን ለመናገር በጣም ደስተኛ ነኝ። ያው ቅድም አንዳንድ ነገሮችን ጣልጣል እንዳርግ ነው አጀማመራችን ነበረ፣ ግን በመሀልም ደግሞ የምንቆምባቸው አጋጣሚዎች ተፈጥሮ ነበረ። ያንን ሁሉ ቻሌንጅ አልፈን ግን እዚህ በመድረሳችን ክብር ምስጋና ለእግዚአብሔር ይገባዋል። እግዚአብሔር ይመስገን። ከዚህ በላይ አቅም አለን፣ ከዚህ በላይ መስራት እንችላለን። ገና ከዚህ የተሻለ ቆንጆ ስራዎችን በደንብ እንሰራለን።
ያው የሆነ ሰዓት ላይ የሚሳካ አልመሰለንም። አሁንም ያው ጅማሬ ላይ ነን፣ ግን ጅማሬው ደግሞ በጣም አስደስቶናል። ከዚህ የተሻለ ስራ ጠብቁ። እናንተም ሰብስክራይብ አድርጉ። በቃ ብቻ እግዚአብሔር ይመስገን። እንኪኪ እግዚአብሔር ከፊታችን ይቅደም። ላይክ ማለት በቃ ብዙ መንገዶችን እንድንጓዝ እግዚአብሔር ከፊታችን ይቅደም። እናንተ ደግሞ ፋሚሊዎቻችን ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ቆይ አንድ ልንገራቸውና ማለት እውነት ኦብቪስሊ ይሄን ቪዲዮ አንድ ያዙር ላሳያችሁ ሁሉንም ነገር። ካሜራማን ስላችሁ የለን በቃ ገባችሁ። በጣም በመቸገር ይሄን ኳሊቲ ለመስራት ይሄን ቪዲዮ ኳሊቲ ለማግኘት ምን ያህል እንደለፋን አንድ ላሳያችሁ ያለንን የምንጠቀምባቸውን ነገሮች እግዚአብሔርን ከዛሬ 1 አመት በኋላ ምን አይነት ብቻ ላይፍ እና የካሜራ ሴታፕ አቀራረጽ ስታይል የላይፍ ፕሮግራም ምን አይነት ነገር ብቻ እንደሚኖረን እግዚአብሔር ያውቃል። ግን ላሳያችሁ ካንዲ ካንተንም ሳውንድ እየተመለከታችሁ እንግዲህ ዞር ፋሚሊ ቤቶቻችንን ይሄው ማርያም ይሄንን ይመስላል። ኳሊቲ ለመስራት ሹፉ ዲጋ ዋው አያችሁ። ከዛ ይሄው ካሜራማን የለንም እዚህ ጋር ነበር ካሜራ ያስቀምጥነው። ሳውንድ ተሰጠኝ። ሳውንዳችን እዩት እዚህ ጋር እውነት ይሄንትን ለማድረግ ላይቱን አይተጠቀምነው እንደዚህ ነው። ያው ገባችሁ። በጣም 200 ዋት ነው በዚህ ሳምንት እንጠቀመውና አስቡት 200 ዋት ማለት በጣም ከባድ ነው። እዚህ ጋር ደግሞ ሪንግ ላይት ላይ ያስቀምጠን ነው። ሪንግ ላይቱን እዩት ከባድ ነው። እግዚአብሔርን ብቻ ይሄን ሁሉ ስትራግል አልፈን ነው ከ1 አመት በኋላ በጣም ትልቅ እንትን ላይ እንደርሳለን ያልናችሁ። አዎ በጣም እግዚአብሔርን አያችሁት። ቢንተናችን ስቲል እንኳን ሴታፑ አላለቀም። ይሄው እዚህ ጋር እዩት። ከዚህ ጋር አቋርጠነው ነው እስከምንችለው ማለት ነው። ግን እግዚአብሔር ረድቶናል ማለት እዚህ ለመድረስ በጣም ትልቅ ስትራግል አለው። እንደዚህ ጋር ሻዶ ላይቱን ሳላሳያችሁ አላሳለሁ። ቤተሰቦቼ እንወዳችኋለን። አንለያይም የዛሬ አመት ወይ እናንተ ግን የዛሬ አመት አለ ከዛሬ ሙቶች ያሉን የዛሬ 5 አመት አንለያይም። ይመቸን። ሰብስክራይብ